ሰላም ጤና ይስጥልን። this is Bigman again እንደምን አላችሁ ኦሜጋንስ? this is ኦሜጋ። ዛሬ ስለ ኦሜጋ ነው የምንነጋገረው። እንደሚታወቀው ቤተሰብ ኦሜጋ ላይ እንዳለ የኔ ፋሚሊ የሆናችሁ ሰዎች ኤርሊ አዶፕተር መሆናችን ይታወቃል። ኤርሊ አዶፕተር በመሆናችን ኦኤምጂ ቶክን የፌዝ 1ን ክሌም ያደረግን መሆኑ ይታወቃል። የፌዝ 1 ሪዋርዳችን የሁላችንም ፌዝ 1 ሪዋርድ ወደ ዋሌቶቻችን እንደተላከ አይተናል። አሁን ያለንበት ሴሽን ፌዝ 2 ነው። ፌዝ 2 ላይ በጣም ወሳኝ ነገሮች አፕዴት ተደርገዋል። ከነዚህ ጋር በተያያዘና ቀጥሎ ምን ማድረግ እንዳለብን ምን ኤክስፔክት ከኛ እንደሚደረግና አንዳንድ ነገሮችን ለማውራት ነው። አብራችሁን ቆዩ ቤተሰብ። በነገራችን ላይ ኦሜጋ ማይኒንግ በ24 ሰዓት አንድ ጊዜ ብቻ ክሊክ እያደረግን ማይን የምናደርገው የክሪፕቶ ካረንሲ የብሎክቼን ፕሮጀክት ነው ጋይስ። ይህን ፕሮጀክት መጀመር ለምትፈልጉ ሰዎች ቴሌግራም ቻናል ላይ ቴሌግራም ግሩፕ ላይ የመጀመሪያው ኮመንት ላይ የቪዲዮ ዲስክሪፕሽን ላይ ኤቭሪቲንግ አስቀምጥላችኋለሁ። ኢንቪቴሽን ኮድ ተጠቀሙ። እያንዳንዱን ሊንክ ከስር የምታገኙ ይሆናል ማለት ነው። አሁን ወደ ቪዲዮ ስመለስ ጋይስ ይሄ ፕሮጀክት በጣም በሚገርም ሁኔታ ኤክስፓንድ እያደረገ ያለ ልክ የፓይን ሞዴል የተከተለ ፕሮጀክት እንደሆነ ከዚህ በፊት አውርቻችኋለሁ። ዋና ዛሬ አፕዴት ላደረጋችሁ የመጣሁት ኢሹ ምንድነው? እዚህ ጋር ማይኒንግ አፕሊኬሽኑ ላይ በቀጥታ እዚህ ጋር ጃንዋሪ 13 ላይ አፕዴት ያደረጉት ነገር አለ። ከዚህ አፕዴት ጋር በተያያዘና ኤክስ ፔጃቸው ላይ የተለያዩ ያሳወቋቸው ነገሮች አሉ። ሳነብ ነበረ። እነዚህ ነገሮች መረጃ ለመስጠትና ሁላችሁም ሬዲ እንድትሆኑ ለማድረግ ነው። እዚህ ጋር ሪድ ሞር እንላለን። ይሄን ወርድ ባይ ወርድ ባነብላችሁላ ደስ ይለኛል፣ ግን ያው human node verification ይላል is scheduled to commence in phase 2 አሁን ያለንበት ፌዝ ነው ኳርተር 1 2026 ማለት ነው። human node verification የሚጀመረው ኳርተር 1 ላይ 2026 ላይ ነው። all Omegans are required to ensure that the name on their account exactly matches the same name on their official government issued identification ID። ያ ማለት አካውንቱን የከፈታችሁበት ስም አሁን ላይ ጊዜ ሰጥተውናል ጋይስ። በተመሳሳይ አይዲያችን ላይ ካለው ስም ጋር መሆኑን እንድታረጋግጡና ኤዲት እንድታደርጉ ነው ጋይስ። ቀጥሎ ከሂውማን ቬሪፊኬሽን ቀጥሎ የአይዲ ቬሪፊኬሽን መኖሩ አይቀርም። ይህን ፕሮጀክት ጋር ስትጀምሩ ነግሬያችኋለሁ። ስማችሁን ቼክ እንድታደርጉ። ይሄ የቬሪፊኬሽን ስቴፕ ምን ጥቅሞች እንዳሉትና ቱ ፕሪቨንት አካውንት ስዋፒንግ አውቶራይዜሽን ማጭበርበሮችን ለመከላከል እንደሆነ ብላብላ ብዙ ነገሮችን አውርተዋል። በዚህ ኳርተር 1 የሚካሄድ ነገር ነው። የፌዝ 2 ሪዋርድም እንደሚሰጠን ተናግረዋል። ቤተሰብ ይሄን አፕዴት ካደረስኳችሁ በቀጥታ ሁላችሁም እየገባችሁ ስማችሁ ተመሳሳይ መሆኑን አፕዴት ማድረግ የምትችሉ መሆኑን ማልቲፕል አካውንት ያው አብዛኛው ፕሮጀክቶች ላይ ስለማይፈቀድ ጋይስ ማልቲፕል አካውንት ምንም አይጠቅማችሁም። ይህን ለማለት ያክል ነው። ከዛ በተረፈ ጋይስ ሁላችሁም ሰዎችን ኢንቫይት አድርጉ። ይሄ ፕሮጀክት በጣም ኤርሊ ነው። ሶሻል ሚዲያውን እንዴት መጠቀም እንዳለባችሁ የሶሻል ፕላትፎርሙን በሌላ ቪዲዮ እንመለስበታለን። ከዛ ውጪ እዚህ ጋር እንደምትመለከቱት የአምባሳደርሺፕ ፕሮግራም አሁን ላይ በደንብ እያስተዋወቁ ነው ያሉት። ኦልሬዲ በ167 ካንትሪዎች ላይ ይሄ ፕሮጀክት ተሰራጭቷል። በጣም ሲሪየስሊ እንድትወስዱ ትፈልጋለሁ ይሄን ፕሮጀክት። ኦሜጋ አምባሳደር እንዴት መሆን እንደሚቻል ሶሻል ሚዲያውን እንዴት መጠቀም እንዳለባችሁ ሌላ ቪዲዮ የምሰራላችሁ ነው የሚሆነው። በቀጣይ ቪዲዮ ቤተሰብ እስከምንገናኝ ድረስ ባይ ባይ።